የጨረታ ማስታወቂያ የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮና የቤቶች ልማት አስተዳደር ቢሮ በአራዳ ክፍለ ከተማ ወረዳ 9 በ4 ኪሎ ፕላዛ ውስጥ የሚገኙ 24 የንግድ ቤቶችን በኢትዮጵያ ብር፣ በየካ ክፍለ ከተማ ወረዳ 8 ሾላ ገበያ በየካ 2 መኪና ማቆሚያ ውስጥ የሚገኙ 16 የንግድ ቤቶችን በኢትዮጵያ ብር እንዲሁም በልደታ ክፍለ ከተማ ወረዳ 10 ሳር ቤት ፕላዛና ፓርኪንግ ውስጥ የሚገኙ 70 የንግድ ቤቶችን በዶላር በጨረታ አወዳድረው ለተጫራቾች በኪራይ ማስተላለፍ ይፈልጋል። በዚህ መሰረት ቢሮ ከግንቦት 4 2017 ዓ.ም ጀምሮ የጨረታ ሰነዱን እየሸጠ የሚገኝ ሲሆን ማንኛውም ፍላጎቱ ያለው ተጫራች የተሟላ የጨረታ ሰነዱን በዌብሳይት www.addishousebid.gov.it ኦንላይን በመግባት አስፈላጊውን ምዝገባ በማድረግ በቴሌብር የማይመለስ 700 ብር በመክፈል ሰነዱን መግዛት የሚቻል ሲሆን ከዚህ በተጨማሪም ሰነዱን በአካል ቀርበው መግዛት የሚፈልጉ ተጫራቾች 6 ኪሎ በሚገኘው የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ 11ኛ ፎቅ ግዢ ክፍል በቤቶች ልማት አስተዳደር ቢሮና በሁሉም ክፍለ ከተሞች የዲዛይንና ግንባታ ስራዎች ጽህፈት ቤት በመገኘት ዘወትር ከሰኞ እስከ ቅዳሜ ከጧቱ 1 ሰዓት እስከ ምሽቱ 1 ሰዓት ተኩል እንዲሁም እሁድ ከጧቱ 1 ሰዓት እስከ ቀኑ 6 ሰዓት ተኩል ተጫራቾች ሰነዱን መግዛት ይችላሉ። ቢሮ የተሻለ አማራጭ ካገኘ ጨረታውን በሙሉም ይሁን በከፊል የመሰረዝ መብቱ የተጠበቀ ነው።